አንዳንድ ሴቶች ማለት ነው እመቤቴን ነው እመቤቴን እንደዚህ እንደ ቅርስ ሊቀመጡ የሚገባቸው አይነት ሴቶች ናቸው ነው። እስቲ ይችን እመቤቴን ኧረ በኢየሱስ ስም እዋትማ፣ ስማ አዳምጧት። ስስት ምትል ለምንድን ነው? ነፍሴ እኮ ነው የምትሳሳል። ለምን አዳምጡማ። ግን ለምንድን ነው እንደዚህ የምትወጂኝ? እንኳን እውነት እስቲ ግልጹ ነገር ማለት በቃ እውነትን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቅም። ማርያምን በጣም እኮ ነው የምትወጂኝ። ለምንድን ነው ሲጀመር ተስፋ መቁረጥ የለብህም። አንደኛ እግዚአብሔር አለ፣ ከእግዚአብሔር በታች ደግሞ እኔ ያለሁልህ። ምንም ቢሆን ምንም በቃ ዛሬ ላይ መስለን ይችላል፣ ግን እናልፈዋለን። ምንም ነገር ቢሆን እናልፈዋለን ከእግዚአብሔር ጋር። ግን ጊዜ አለው እኮ ሁሉ ነገር እኮ ጊዜ አለው። ለምን ጥምም ይላል አይደለማ? ጊዜ አለው። የአንቺስ ነገር? እኔ የትም አልሄድም፣ እጠብቅሃለሁ እስኪሳካል። አደራግሽ እውነት ሳክስ እውነቴን ነው። አይ ሲሪየስ ጌታ እንዴት በቃ እጠብቅሃለሁ። የፈጀውን ይፍጅ እስኪስተካከል ነው። ኧረ ብዙ ችኮች እኮ ላሽ ይላሉ አይተው አይተው እና እኔ ብዙ ነኝ አይሰ ያው ጀነራሊ ላሽ ይላሉ። እኔ አልልም። እኔ ፍቅር ማስበልጥ ሴት ነኝ። ከምር ከምር ግን ለምንድን ነው እንደዚህ የምትወጂኝ? እንኳን እውነት እስቲ ግልጹ ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቅም። ማርያምን በጣም እኮ ነው የምትወጂኝ። ለምንድን ነው አላውቅም። ማርያምን ምክንያቱም አላውቀውም። የሆነ በዚህ ነው ያህል ደረጃ የምትወጂኝ? ሁልጊዜ ለራሴ የምጠይቀው ነገር ነው እኮ ግን አላውቀውም። እንዴት የምጠይቀው ማለት ላይክ ለምንድን ነው በዚህ ያክል የምወደው ምናምን እላለሁ፣ ግን ካለ ምክንያት ነው የምወድ። ማርያምን ብቻ ግን በዚህ ማለት በዛ ተስፋ ስስት የምትይልኝ ለምንድን ነው? ነፍሴ እኮ ነው የምትሳሳል። ለምን እንደ ተስፋ እንዳትቆርጥ። እኔ የትም አልሄድም። በቃ ነገሮች ሁሉ በሰዓት እና በጊዜው መሆን ካለባቸው ይላል። ታርቅሽሽ ፍቺ በቃ ፍቺ ሳቂ አንዴ በኢየሱስ ስም አባቴ አፈስክ፣ እመቤቴን አፈስክ። አንቺ በቃ እኔ ቃላት የለኝም። እመቤቴን ለአንቺ ቃላት የለኝም።